ዛሬ በእንግሊዘኛ ምን ላይ ጎበዝ እንደሆናችሁ ለመግለጽ ስትፈልጉ እንዴት እንደምትጠቀሙ አሳያችኋለሁ። ከጥያቄ እንጀምራለን። ምን ላይ ጎበዝ ነህ ብላችሁ ሰውን መጠየቅ ብትፈልጉ what are you good at ነው የምትሉ። what are you good at what are you good at ማለት ምን ላይ ጎበዝ ነህ፣ ምን ስታረግ ጎበዝ ነህ። እዚህ ጋር እናንተ እነዚህን ኤግዛምፕል ማብሰል ላይ ጎበዝ ነኝ፣ ምግብ ማብሰል ላይ ጎበዝ ነኝ ስትሉ I am good at እያላችሁ መልስ ሰጡ። ጎበዝ የሆናችሁበትን ነገር I am good at ብላችሁ I am good at እዚህ ጋር ኩኪንግ ኤግዛምፕል አለ። I am good at cooking የእጅ ጽሑፍ ላይ ጎበዝ ነኝ I am good at hand writing ነው። I am good at hand writing nice ኮምፒውተር ላይ መጻፍ ጎበዝ ነኝ I'm good at ታይፒንግ ነው የምትሉት I'm good at typing እንግሊዘኛ ላይ ጎበዝ ነኝ I'm good at English አስታውሱ ናውን ከሆነበት ቦታ ላይ ምንም ነገር አይንጅ አይጨመርም ቨርብ የሆነበት ቦታ ላይ አይንጅ ትጨምራላችሁ ሌሎችን መረዳት ላይ ጎበዝ ነኝ I'm good at understanding others I'm good at understanding others ማለት ሌሎችን መረዳት ላይ ጎበዝ ነኝ እያላችሁ እስኪ እናንተ ኮሜንት ሴክሽን ጎበዝ የሆናችሁበትን ነገር ታስቀምጣላችሁ ባይዘው I'm not good at ስትሉ ደግሞ ጎበዝ አይደለም ለምሳሌ I'm not good at cooking ብትሉ ማብሰል ላይ ጎበዝ አይደለም እያላችሁ ጎበዝ የሆናችሁበትና ያልሆናችሁበት I'm good at I'm not good at እያላችሁ ኮሜንት ሴክሽን thank you